እኔ የምለው ሊጠቅመን ነው ሊጠቀምብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ይዟችኋል? ሁሉ ሰላም ሁሉ አማን? ከኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ርዕሱ ላይ እንዴት እንዳያችሁት እኛም ህጋዊ ሆን ይላል። ያው አሁን ሳኡዲ ላይ የመጣውን ቀራር አብዛኛዎቻችን እናውቀዋለን። የምህረት አዋጅ ተብሏል። ይሄን የምህረት አዋጅ ስንቶቻችን ተጠቅመንበታል? ስንቶቻችን ደግሞ ብልጥ ሆነናል? እንግዲህ ብልጠት ነው የሚባለው መጠቀም ነው የሚባለው አላቅም። ሊጠቅመን ይሁን ሊጠቀምብንም አላቅም። እውነት ለኛ አስቦ ነው ወይንስ ለራሱ ብሎ ነው? ለራሱ ጥቅም ነው ይሄንን ቀራር ያመጣው? አኺድ እኔ እንግዲህ እስካሁን ድረስ እሱ ሲጠቀም ነው ያየሁት። ምክንያቱም አዳሚ የኖረችበትን አስባም ሆነ ሳታስብ ትፍት አርጋታለች። በነፃ መኖር የሚባል ነገር የለም። እኛማ በቃ ይሄን ሁላ ጊዜ በነፃ ስንቦርቅ ኖርነ ብለን ይሄው በስተመጨረሻ አሳስቆ ማለት ነው አሳስቆ እንደዚህ አድርጓል። እና ስንቶቻችን ቻንሱን ተጠቅመናል? ቻንስ ነው የሚባለው ምን ብቻ አላቅም። ለአዲሶቹ ቻንስ ነው በነገራችን ላይ ለአዲስ ለመተው አዲስ ከእንደዚህ ለተበላሸባቸው በጣም ትልቅ ቻንስ ነው። ግን ለኔ ቢጤ 12 አመት ለኖረው ብዝበዛ ነው የሚሆነው። ብዝበዛ ማለት ነው 12 አመት ሰርቼ ያልተሳካልኝን ማለት ነው ያልሆነልኝን ያልተሳካልኝን እንደገና ደግሞ ስንት አመት ልጨምር እንደሆነ ህጋዊ ሆኜ አላቅም። ብቻ አላሁ ሙስተዓን አላቅም። ከባድ ነው። እናም የባለፈው 6 ወር ነበር። የባለፈው 6 ወር አልቆ እንደገና አሁን 6 ወር ተጨምሯል። እና እንዴት ብሎ ነው የሚያቋርጠው? እንዴ የገባለት ቻባ እንዴ ቀላል ነው እንዴ? በአመት የአመት ቀራማ 650 ብር እሰቡት እንግዲህ 10 አመት ይቆያል። 12 አመት 13 14 ከዛ በላይ ይቆያል። እና በየአመቱ 650 ብር ሲሰላ የትየለሌ ነው። ባንዴ እኮ ነው የከበረው። አሁን ይሄንን ቀራራ አምጥቶ ማለት ነው ባንዴ ከብሯል። እኛ ሀበሾች ደግሞ እንደዚህ ቻይና ፎርሳ ካገኘን እንድች እንላለን ከም እንላለን። እስኪ የሆነው ይሁን እንላለን። እና ከባድ ነው እውነት። አገር ገባለሁኝ ብሎ ሁሉም ሰው ነው የሚያስበው። ከ10 አመት በኋላ መቼም አገር ዛሬ ነገ ይላል እኮ 10 አመት ማስቆጠርም አይጠበቅበትም። ግን 10 ከሞላው በኋላ አብዛኛው ሰው ለመግባት ነው አላማው፣ ለመግባት ነው እቅዱ። ግን አይሳካም። አንዱን ሲለው አንዱ አይሞላም። የዚህ ሀገር ኑሮ እዚህ ስደት ላይ ያለን በሙሉ እንተዋወቃለን። የግድ እኔን ችግር ላይ ሌላው ማስረዳት አይጠበቅብኝም። ምክንያቱም ሁላችንም አንድ ሰው እስከምንመስል ድረስ ችግራችን አንዲ ነው ማለት ይቻላል። ሁላችንም ችግራችን አንዲ ነው ማለት ይቻላል። እና አሰራችሁ እናንተ ወይንስ አላሰራችሁም? እኔም በተመለከተ አዎ እኔ ሳኡዲ ከመጣሁኝ የመጣሁት በ2005 ነው። ወይኔ በ2005 ነው የመጣሁት። አሁን 2018 ነው። እኔ እኮ ቀኑን ባልቆጥረው ነው የሚሻለኝ። ቀኑን ባልቆጥረው ሂሳቡን ባላስበው ነው የሚሻለኝ እንጂ ማለት ነው። ይፈጣሪ ያለ እንደኔ እድሜያችሁን ስትቆጥሩ ኩሽሽ የምትሉ አንዳንድ ጊዜ ምን እላለሁ መሰላችሁ? እድሜን ዳብል እያረኩ ልቁጠር እንዴ? ወይንም እዚህ ሀገር የመጣሁበትን እድሜ አልቁጠረው ልቶ እስከምን ድረስ ማለት ነው። እና ከባድ ነው፣ የምር ከባድ ነው። ይፈጣሪ ያለ 2005 አሁን 2018 12 አመት ማለት ነው። ፈጣሪ ትዕግስቱን ስጠኝ። አለሁ አልሐምዱሊላህ አለሁ። ወይኔ ናፍቆት እናንተ እንዴ ተጫውቶብን የለም እንዴ? ደንዝዘን የለም እንዴ በናፍቆት? እውነት ደንዝዘን ያልነው ደንዝዘን ነው እንጂ ታዲያ በደህናችን ነው እንዴ? ሰው 12 አመት እንዴት ከቤተሰቡ ተለይቶ ከእናት ከአባቱ ተለይቶ 12 አመት ይኖራል? 12 ነው ቀላል አድርጋት ነው። 13ም ሊሆን ይችላል በነገራችን ላይ። ያው እንግዲህ ሂሳብ የሚችል ይድረስበት። አልሙሂም እኔ የመጣሁት በኮንትራት ነበር፣ በህጋዊ መንገድ ነው ቀራሩም የወጣው። በህጋዊ መንገድ ገብቶ የተበላሸበት ኢቃማው የተበላሸበት ነው የተባለው። እኔም ደግሞ በህጋዊ በኮንትራት ነበር የመጣሁት። የዛሬ 2005 ነው የሚባለው። ምን የዛሬ ስንት አመት እንጂ። እናም በህጋዊ ነበር የመጣሁት። 2 አመት ኮንትራት ቤት ሰርቼ ከኮንትራት ጠፋሁኝ። በውጭ 10 አመት ቆይቻለሁ ማለት ነው። አሰቡት 10 አመት በነፃነት ስኖር ቆይቼ አሁን
ብልጥ ነው የዚህ ሀገር ሰውዬ ሲጀምር በጣም ብልጥ ነው። 10 አመት የኖርሽባትን በፍቃደኝነት ደስ እያለሽ እየሳቅሽ ትፍት አድርጊያታለኝ። ትፍት አድርጊያለሁ። ደስ እያለሽ ትፍያታለኝ። ማለት እያሳሳቀ ውሃ የሚወስደው እያሳሳቀ ነው ይባላል። እናም እንደዛ አድርጎ አስተፍቶናል። የ10 አመት ቀራማ ከፍዬ እኔም እንደማንኛውም ተፍ ብዬ ተፍጨርጭሬ ህጋዊ ለመሆን በቅቻለሁ እላችኋለሁ። አልሐምዱሊላህ። እንግዲህ ይሄ የምስራች ነው የሚባለው ደስ ይላል ነው ወይንስ ያሳዝናል አላቅም። በሰዓቱ እኔ ሀገር ለመግባት ነበር ፍላጎቴ። ያው ግን አይሳካም። አብዛኛዎቻችን እናውቃለን። አይሞላም። አንዴም ብየው እንደዚህ አድርጌው ስንል ምንም አይሳካም። በስተመጨረሻ ደግሞ የመጣና ውዝግብግብ አረገን፣ አወዘጋገበን ማለት ነው። ላውጣ ልሂድ የማወጣበትን ዋገሬ ላይ ልስራበት። አረ እንደው የ5 ወር ደመወዝ የ6 ወር ደመወዝ ነው ላውጣና እድል ልሞክር። አብዛኛዎቻችን እንደዛ ነው ያልነው ብዬ አስባለሁ። እና በጣም ከባድ ነው ለመወሰን የሚከብድ ነገር ነው እንደኔ ማለት ነው። ምክንያቱም መሄድም እንፈልጋለን የተወሰነም ደግሞ መስራት እንፈልጋለን። ቻንሱ ካለፈን ነገ እንዳንጸጸት ብለን ደግሞ የሆነ በቃ አላቅም የተወዛገበ ነገር ውስጥ ነው የምንገባውና እኔ አልሐምዱሊላህ ያው ተሳክቶልኛል፣ ጨራርሻለሁኝ። የ10 አመት ቀራማ ከፍዬ ወረቀቴን በእጅ አስገብቻለሁኝ። አልሐምዱሊላህ ያን ያከለም ደግሞ አልፈጀብኝም። እኔ 11,000 ነው እንደዛ አካባቢ ነው የፈጀብኝ። ያው ጥሩ ሰው ከተገኘ ያን ያክል እንትን አይሆንም። ግን ልክ የኔው እድሜ ጋር ኖሮ በጣም ብዙ የከፈላል እስከ 15 በላይ እስከ 16 እስከ 17 ከዛም በላይ ያ የሆነው ምንድነው? አንደኛ ከፊል የቀያየረ ከፊል ለምሳሌ እዚህ በህጋዊ መንገድ አንዴ ከገባ 2-3 ከቀያየረ ብሩ እየጨመረ ነው የሚሄደው። 2,000 ሪያል በአንድ ከፊል 2,000 ሪያል ስለሆነ ያ ዳብል እየሆነ ነው 4,000 6,000 እየሆነ ይሄዳልና እየጨመረ እኔ ከመጣሁ ጀምሬ ከፊል አልቀየርኩም። አልሐምዱሊላህ እንደመጣሁኝ የነበርኩበት ሰውዬ ጋር ነበርኩ። ከዛ ጠፋሁኝ ሙሉ በሙሉ ማለት ነው። እናም አሁን ስከፍል የቀራማው ብቻ ነው እንጂ የከፊል 2,000 ሪያል ብቻ ነው የከፈልኩት። የአንድ ጊዜ ነቃላ ማለት ነው። የአንድ ጊዜ ነቃላ 2,000 ሪያል ብቻ ነው የከፈልኩት። ከዛ የቀራማው በየአመቱ 650 ብር እንደዛ አድርጌ በጥቅሉ 11,000 ብር ይሙላ አይሙላ እርግጠኛ አይደለሁም። እና ያን ያክል ነው እኔ የፈጀብኝ በራሴ አልሐምዱሊላህ። እና እናንተስ ተጠቀማችሁበት ወይንስ እንዴት ነው? ለማንኛውም ያሰባችሁ ካላችሁ አላህ ያሳካላችሁ። እኔስ